ይሄ ቪዲዮ ተመልከቱትና የምላችሁ ይኖራል። እስቲ ቪዲዮ ንዩት። ኢቢኤሶች ይሄንን ነገር ለቀቁት አይደለም? የለቀቁበት ምክንያት የእነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የእነሱ እይታ ይጨምራል። ገባ? እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው ብዙ ጊዜ ሰው ደፋር ሲሆን አይኑን በጨው አጠበ ነው የሚባለው አይደል? የእነዚህ ግን በጨው ብቻ አይደለም፣ በአሲድ ሁሉ ነው። በሲትሪክ አሲድ ምናምን በሌሎችም አሲዶች ጭምር ነው ያጠቡት። ድፍረታችሁ በማርያም ጭራሽ በጣም ያስገረመችኝ ማለት ነው። ልጅቷ መታ ምን ትላለች? በቃ በእኛ የተነሳ ነው እንግዲህ የኢቢኤስ ቪውም እንዲጨምርላቸው ትላለች። በቲክታክ የለመደችው ማለት ነው። እናቱ ኢቢኤስ እኮ ቲቪ እኮ የሆነ ቲክታክ ምናምን ቻናል አይደለም፣ ራሱን የቻለ ነው። እናንተም ባትኖሩ ቻናሉ ይቀጥላል። እናንተ ስላላችሁ ምንም የሚፈጠር ነገር የለም። ሲቀጥል በጣም ያዝናናችኝ ማለት ነው። በቃ ድፍረቷ ደስ ያለኝ ነገር በቃ አንዴ ተንከባከቡና በመኪና ወሰዱን፣ ከዛ ከውድድሩ በኋላ ግን ዞር ብለው አላዩንም ትላለች። ድፍረትሽ በማደጎ እንዲያሳድጉሽ ነበር ፍላጎትሽ፣ ወይም ደግሞ የእናንተን ትዳር በገንዘብና በአንዳንድ ነገር እያረጉ እንዲው በቃ ማለት ወላጅ አልባ ናችሁ እናንተ። እኔ እኮ ግራ የገባኝ ለውድድር አይደል እንደ ሄድሽው እናቱ ልትረጅ እኮ አይደለም። ስለዚህ ለውድድር ስትሄጂ አክብረው በመኪና ወሰዱሽ። ከጨረሳችሁ በኋላ ለምንድን ነው በመኪና የሚመልሱሽ? ለምንስ ነው ዞር ብለው የሚያዩሽ? ያውም ደህና ነገር እንደሰራ ሰው ማለት። እኔ እንደናንተ አይነት ደፋር ሰው በህይወት ዘመኔ አይቻላቅም። እንዲሁ አሸነፋችሁ ውጤት ተከልክላችሁ ቢሆን በዚህ ደረጃ እየተነጋገራችሁ በጣም ቀላል ነገር አድርጋችሁ እንደተበደለ መታችሁ ጭራሽ ዞር ብሎ አላዩንም አላላችሁም? ኧረ ፈሩ በማርያም።